ኦኬ ኮምፒውተር ሶፍትዌር ላይ ያተኮሩ ጥያቄዎች አዘጋጅቻለሁ። እስኪ አብረን እንስራ። choose the correct answer from the following alternatives. ሶ ኢንስትራክሽኑ እንግዲህ እንደምታዩት ነው። which of the following program is loaded first when starting computer ይላል። መጀመሪያ ኮምፒውተራችን ሲጀምር ወይም ደግሞ loaded first when starting computer ይላል። የትኛ ነው ሎዲድ የሚሆኑ? መጀመሪያ ኮምፒውተር ሲጀምር ምንድን ነው የሚያደርጉ? ምን አይነት ምንድን ነው ሎድ የሚያደርጉ ብሎ ስናይ ኤ ላይ ዊንዶ ዴስክቶፕ ይላል፣ ኔትወርክ ፕሮግራም፣ ኦፕሬቲንግ ሲስተም፣ ሲኤምዲ ይላል። ስለዚህ ከዚህ ትክክለኛ ኮምፒውተራችን ስናስጀምር ሎድ አድርጎ ወይም ደግሞ የሚጀምር ኮምፒውተር ላይ ምንድን ነው ኦፕሬቲንግ ሲስተም ነው ማለት። ኦፕሬቲንግ ሲስተም ማለት ብዙ አይነት ኦፕሬቲንግ ሲስተሞች አሉ። በእርግጥ ሲስተም ሶፍትዌር መካከል አንዱ ነው። ከሲስተም ሶፍትዌር ከምንላቸው መካከል ኦፕሬቲንግ ሲስተም አንዱና ለኮምፒውተራችን ወሳኝ የሆነ ነው። አንድ ኮምፒውተር ኦፕሬቲንግ ሲስተም የለም ማለት ፈጽሞ ያው አይታሰብም ማለት ነው መጠቀም ኦልሬዲ። ስለዚህ መጀመሪያ ኮምፒውተር ስናስጀምር ዊንዶ 7፣ ዊንዶ 8፣ ዊንዶ 10 ብለን የምንጠራቸው አሉ። ከዛ ውጭ ኤክስፒ፣ ኡቡንቱ፣ ላይናክስ የሚባሉ ብዙ አይነት ኦፕሬቲንግ ሲስተሞች ስላሉ በኮምፒውተርም በስልክም ኖርማሊ አንድሮይዶች እና ሌላ ሌላም ነገር ስላሉ ኦፕሬቲንግ ሲስተም ለዲቫይሱ በጣም ወሳኝ የሆነ የሲስተም ሶፍትዌር አይነት ነው ማለት ነው። ስለዚህ ኮምፒውተራችን ሲጀምር ሎድ የሚያደርግ ማለት ነው መጀመሪያ ኦፕሬቲንግ ሲስተም ብለን እንመልሳለን ማለት ነው። ሁለተኛ ጥያቄ ብላንክ ኢዝ ኮምፒውተር ኦፕሬቲንግ ሲስተም ይላል። ብላንክ ኢዝ ኮምፒውተር ኦፕሬቲንግ ሲስተም ትክክለኛ የኮምፒውተር ኦፕሬቲንግ ሲስተም ብለን የምንጠራ ከእነዚህ መካከል የትኛው ነው? ወርድ ፕሮሰሰር፣ አፕሊኬሽን ሶፍትዌር፣ ፓስካል፣ ላይናክስ። ስለዚህ እዚህ ጋር ምንድነው ወርድ ፕሮሰሰር ስንል ኖርማሊ ለመጻፍ ቴክስትን ለመጻፍ የምንጠቀምበት አፕሊኬሽን ሶፍትዌር ነው። እሱ ኦፕሬቲንግ ሲስተም አይሆንም። አፕሊኬሽን ሶፍትዌር እዚህ ጋር ሁለተኛ ቢ ላይ ማለት ደግሞ ምን ይላል? ኢንተርኔት ብራውዘሮች እና የመሳሰሉ ወይም ደግሞ ልክ እና ማይክሮሶፍት ብለን የምንጠራ አጠቃላይ ወይም ደግሞ እና ኤክሴል እና ወርድ፣ ፓወርፖይንት የመሳሰሉ አፕሊኬሽን ሶፍትዌር ይባላሉ። ጀነራሊ ለስፔሲፊክ አገልግሎት ብቻ ወይም ደግሞ ለስፔሲፊክ ታስክስ ብቻ የተሰሩ አይነት ሶፍትዌሮች አፕሊኬሽን ሶፍትዌር ይባላሉ ማለት ነው። ፓስካል ይላል፣ እሱም አይሆንም። ምን ትክክለኛ መልሱ የቱ ነው? ላይነክስ ነው። ላይነክስ እና ኡቡንቱ ያሉ ለፕሮግራመሮች ነው ብዙ ጊዜ የሚጠቀሙበት የኦፕሬቲንግ ሲስተም አይነት ነው ማለት ነው። ኮምፒውተር ኦፕሬቲንግ ሲስተም ብለን እንመልሳለን። ሶስተኛ ጥያቄ ኦፕሬቲንግ ሲስተም ኢዝ ወርክ ቢትዊን ብላንክ ይላል። ኦፕሬቲንግ ሲስተም ኢዝ ወርክ ቢትዊን ብላንክ ኤ ዩዘር እንደ ኮምፒውተር፣ ቢ ኔትወርክ እንደ ኮምፒውተር፣ ሲ ቢትዊን ቱ ዩዘርስ፣ ዲ ኦል ይላል። ስለዚህ ይሄ ማለት ምን ማለት ነው? ኦፕሬቲንግ ሲስተም የምንላችሁ ቀደም ኤክስፕሌን አድርገናል። ሲስተም ሶፍትዌር ከሆነ ምን መካከል ነው የሚሰራ? ለምንድን ነው አገልግሎት ምንድን ነው ብለን ስናይ እዚህ ጋር ምንድን ነው ዩዘር እና ኮምፒውተር መካከል ይላል። እሺ ኔትወርክ እና ኮምፒውተር መካከል ቢትዊን ቱ ዩዘርስ። ስለዚህ ትክክለኛ መልስ የሚሆነው ምንድን ነው ዩዘር እና ኮምፒውተር መካከል ነው። ይሄ ማለት ኦፕሬቲንግ ሲስተም ሲከፍት ምን ያደርጋል? የኮምፒውተር ሃርድዌር ፓርቶች እና ዩዘር ወይም ተጠቃሚ እንዲግባቡ ልክ እኛ ኪቦርድ ላይ የሆነ ነገር ስንጽፍ ወደ ኮምፒውተራችን ላይ ዲስፕሌይ ሆኖ እኛ የፈለግነው ወይም ደግሞ ኪቦርድ ላይ ፕሬስ ያደረግናቸው ነገሮች እንዲታዩ ሌላ ነገር ስናስገባ ኢንፑት ስናደርግ ትክክለኛ እሱን አክቲቪቲ እንዲሰራልን የሚያስደርግ ወይም ኢንስትራክሽን የሚሰጥ ለሃርድዌር ፓርቱ ኦፕሬቲንግ ሲስተም ነው። ስለዚህ ዩዘር እና ኮምፒውተር መካከል የሚሰራ ነው ማለት ነው። ሶ ትክክለኛ መልሱ ምንድነው? ኤ ነው ማለት ነው። ኤ ነው። ኦኬ አራተኛ ማይክሮሶፍት ዊንዶውስ ናውን አስ ብላንክ ላይ ማይክሮሶፍት ዊንዶ ምን ተብሎ ይጠራል? ኦኬ ግራፊክስ ፕሮግራም፣ ዳታቤዝ ፕሮግራም፣ ወርድ ፕሮሰሲንግ ፕሮግራም፣ ኦፕሬቲንግ ሲስተም። ማይክሮሶፍት ዊንዶ ማለት ቀደም ለማብራት እንደሞከርኩ ብዙ አይነት ኦፕሬቲንግ ሲስተሞች አሉ፣ የዊንዶዎች አሉ። ዊንዶ ማይክሮሶፍት ዊንዶ የሚባሉ ካምፓኒ የሚለቅ ማይክሮሶፍት ዊንዶ ካምፓኒ የሚለቅ እንደ ዊንዶ 7፣ ዊንዶ 8፣ 11 ተብሎ ያሉ እነሱ ማይክሮሶፍት ዊንዶ ኦፕሬቲንግ ሲስተሞች ናቸው። ከሱ ውጪም ደግሞ ሌላ ቀደም ይሄው ላይ እንደሰራ ነው ላይናክስ፣ ኡቡንቱ እና ሌሎችም ኦፕሬቲንግ ሲስተሞች ስላሉ ይሄ ማይክሮሶፍት ዊንዶ ምን ተብሎ ይጠራል ታዲያ? ኦፕሬቲንግ ሲስተም ነው ማለት ነው። ስለዚህ ትክክለኛ የሲስተም ሶፍትዌር አይነት ኦፕሬቲንግ ሲስተም ነው ማለት ነው። መልሱ ዲ ነው። ኦኬ አምስተኛ ጥያቄ which of the following is not system software ይላል። ሲስተም ሶፍትዌር ያልሆነ የትኛ ነው? ሶፍትዌር ስንል በሁለት እናካፍላለን። ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር አለ። ሲስተም ሶፍትዌር ማለት ለዲቫይሱ ወይም ደግሞ ለኮምፒውተሩ በጣም ወሳኝ የሆነ ሲስተሙ እንዲነሳ የሚያግዝ ማለት ነው። አፕሊኬሽን ሶፍትዌር ግን ምንድነው? ሲስተሙ ከከፈተ በኋላ በተጨማሪ አገልግሎቶች የምናገኝበት ነው። ለምሳሌ አንድ ሰው ጌም መጫወት ከፈለገ የጌም አፕሊኬሽን ይጭናል። ኢንተርኔት መጠቀም ከፈለገ
የተለያየ ብሮዘሮች ጭኖ ይጠቀማል። እነዚህ ምንድነው አፕሊኬሽን ሶፍትዌር ይባላሉ። ሲስተም ሶፍትዌር ግን ሲስተሙ እንዲሰራ መጀመሪያ ራሱ ያግዙናል። ሲስተም ሶፍትዌር የለም ማለት ኮምፒውተር መክፈት መጠቀም አንችልም። አፕሊኬሽን ሶፍትዌር ግን በተጨማሪ ነው ለተለያየ አገልግሎት ስለምናውልበት ማለት ነው። ሶ ፎሎዊንግ ኢዝ ኖት ሲስተም ሶፍትዌር ያልሆነ ነው እዚህ ጋር ይጠይቀን። በእርግጥ ሲስተም ሶፍትዌር ያልሆነ የኦፕሬት ሲስተም ማለት ሲስተም ሶፍትዌር ነው። ዩቲሊቲ ሶፍትዌር ይላል፣ ጉግል ክሮም ይላል። ስለዚህ ምንድነው ዩቲሊቲ ሶፍትዌርም ኖርማሊ ሲስተም ሶፍትዌር ስለሆነ ትክክለኛ ያልሆነ የቱ ነው? ጉግል ክሮም ነው። ጉግል ክሮም ማለት ኢንተርኔት ለመጠቀም ስለምንጠቀምበት የአፕሊኬሽን ሶፍትዌር አይነት ነው። አፕሊኬሽን ሶፍትዌር ስለሆነ ሲስተም ሶፍትዌር አይሆንም ማለት ነው። ስለዚህ ትክክለኛ መልሱ ጉግል ክሮም ነው ማለት ነው። ኦኬ፣ ስድስተኛ ጥያቄ ዊንዶ እንደ ላይናክስ አር ደ ኤግዛምፕልስ ኦፍ ይላል። ቀደም ኦልሬዲ ኤክስፕሬስ ለማድረግ ሞክሬ ነበር አጋጣሚ ሌላ ጥያቄ ላይ ዊንዶ እና ላይናክስ ማይነስ የምን ምሳሌ ናቸው ይላል። ስለዚህ ምንድነው ግራፊካል ዩዘር ኢንተርፌስ ነው። ግራፊካል ዩዘር ኢንተርፌስ ነው። ምንድነው ግራፊካል ዩዘር ኢንተርፌስ ማለት? የሆነ ነገር ዲስፕሌይ አድርጎ የሚያሳይ ግራፊካሊ ዩዘር ኢንተርፌስ። ይሄ ማለት ዲስፕሌይ አድርጎ እንድናይ ወይም ቪዥዋል የሆነ ነገር እንድንመለከት ኮምፒውተር ስክሪን ላይ ወይም ደግሞ ሞኒተር ላይ የሚያሳዩን አይነት ናቸው ማለት ነው። አይነት ኦፕሬቲንግ ሲስተም ናቸው። ስለዚህ ግራፊካል ዩዘር ኢንተርፌስ ናቸው ማለት ነው። ሌላኛ which of the following is application software ይላል። ቅድም ሲስተም ሶፍትዌር ስንጠየቅ ነበረ። አሁን ደግሞ አፕሊኬሽን ሶፍትዌር የሆነ የትኛው ነው? እስኪ ልዩነቱን ነው። ኦኤስ ይህ ማለት ኦፕሬቲንግ ሲስተም ነው ራሱ። ማይክሮሶፍት ኤክሴል፣ ዊንዶውስ 7፣ ኡቡንቱ ይላል። በጣም ቀላል ነው። ቅድም አንደርስታንድ ካራጋችሁት እዚህ ጋር ኦኤስ ማለት ኦፕሬቲንግ ሲስተም ራሱ ነው። ዊንዶውስ 7 አሁንም ሲስተም ሶፍትዌር ነው። ኡቡንቱም እንደዛ ነው። ኡቡንቱ ላይናክስ የሚባሉ አይነት ነገሮች እነሱ ሲስተም ሶፍትዌር ወይም ደግሞ ኦፕሬቲንግ ሲስተሞች ስለሆኑ ትክክለኛ ማይክሮሶፍት ኤክሴል ነው ማለት ነው። ማይክሮሶፍት ኤክሴል፣ ማይክሮሶፍት ወርድ፣ ማይክሮሶፍት ፓወርፖይንት የሚባሉ እነሱ አፕሊኬሽን ሶፍትዌር ተብለው ይጠራሉ ማለት ነው። በተለያየ አገልግሎቶች ስለምንጠቀምባችሁ አፕሊኬሽን ሶፍትዌር ናቸው። ኦኬ፣ ስምንተኛ ጥያቄ ብላንክ ኢዝ ዲዛይንድ ቱ ሶልቭ ኤ ስፔሲፊክ ፕሮብሌም ይላል። ስፔሲፊክ ፕሮብሌም ማለት የተወሰኑ ፕሮብሌሞቹን ፊክስ ለማድረግ ወይም ሶልቭ ለማድረግ የተሰሩ ወይም ዲዛይን የተደረጉ የሶፍትዌር አይነት ናቸው ማለት ነው። ጀነራል ሳይሆን ስፔሲፊክ ፕሮብሌም ነው። የሚውልበት ዓላማ አላችሁ። ዩቲሊቲ ሶፍትዌር አይሆንም። ይሄ ኦፕሬቲንግ ሲስተም እንደ ኦፕሬቲንግ ሲስተም ነው ወይም ደግሞ ሲስተም ሶፍትዌር መካከል አንዱ ነው። በጣም ወሳኝ የሆነ ሶፍትዌሮች አይነት ናቸው። ኦፕሬቲንግ ሲስተም ራሱ እሱም አይሆንም። ላይናክስም ያው ነው፣ ኦፕሬቲንግ ሲስተም ናቸው። ተቀራራቢ ስለሆኑ ሶስቱም አይሆኑም ማለት ነው። የሚሆነው የቱ ነው? አፕሊኬሽን ሶፍትዌር ነው። አፕሊኬሽን ሶፍትዌር ዋና ዓላማው ዲዛይን የተደረጉበት ምንድን ነው? ሶልቭ ወይም ፊክስ ስፔሲፊክ ፕሮብሌም ነው ማለት ነው። ለዛ ስለተሰሩ ትክክለኛ መልሱ ይሄ ነው ማለት ነው። ኦኬ፣ ዘጠነኛ ጥያቄ which of the following is not web browsing software ይላል። ኖት ዌብ ብራውዚንግ ሶፍትዌር፣ ዌብ ብራውዚንግ ያልሆነ ሶፍትዌር ያልሆነ ኦፔራ፣ ክሮም፣ ኢንተርኔት ኤክስፕሎረር፣ ፓክ ሶሉሽን። ስለዚህ ኢንተርኔትን ብሮዝ ለማድረግ የምንጠቀምበት ሶፍትዌር የትኛው ነው? እዚህ ጋር ስታሆን ኦፔራም ትክክለኛ እንትን ለመጠቀም እንጠቀማለን። ክሮምም እንደዛው፣ ኢንተርኔት ኤክስፕሎረርም እንደዛው። ያልሆነ የቱ ነው? ፓክ ሶሉሽን ነው። ይሄ የድራይቨር አይነት ነው። ፓክ ሶሉሽን ፉል ፓክ ሶሉሽን ይባላል። የኮምፒውተር ድራይቨር አይነት ስለሆነ ከነሱ ይለያል ማለት ነው። ኢንተርኔት ለመጠቀም አይደለም የምንጠቀምባቸው እነዚህ ብሮዘሮች፣ ኢንተርኔት ብሮዘር ብለን እንጠራለን ሌላኞቹ። አስረኛ ኢረር ኢን ኮምፒውተር ፕሮግራሚንግ ኢዝ ናውን አስ ይላል። በኮምፒውተር ቋንቋ የራሳችሁ ስም አላችሁ። ኢረር የሚከሰት ፕሮግራም ስንጽፍ የሚከሰት ኢረሮች ምን ተብለው ይጠራል? ኢረር ኢን ኮምፒውተር ፕሮግራም ኢዝ ናውን አስ ባግስ፣ ቫይረስ፣ ስፓም ኦል ይላል። ስለዚህ ትክክለኛ ምን ብለን ነው የምንጠራ? ኮምፒውተር ፕሮግራም ላይ የምናገኛቸው ኢረር ባግስ ይባላሉ ማለት ነው። ስለዚህ ትክክለኛ መልሱ ኤ ነው ማለት ነው። ኦኬ፣ 11ኛ ጥያቄ ፕሮግራም ኢዝ ብላንክ ሲኩዌንስ ኦፍ ኢንስትራክሽን ኮሌክሽን ኦፍ ዌብሳይትስ ሴት ኦፍ ፕሮግራም ኮሌክሽን ኦፍ ሶፍትዌር። ፕሮግራም ማለት ምንድን ነው? ሲኩዌንስ ኦፍ ኢንስትራክሽን ነው፣ ኮሌክሽን ኦፍ ዌብሳይት ነው፣ ሴት ኦፍ ፕሮግራም። ትክክለኛ መልሱ የቱ ነው ማለት ነው? ሲኩዌንስ ኦፍ ፕሮግራም ነው፣ ኢንስትራክሽን ነው ማለት ነው። ፕሮግራም ማለት የኢንስትራክሽኖች ምንድን ነው? ኦርደር ነው ማለት ነው። ወይም ደግሞ ሴት ኦፍ ኢንስትራክሽን ማለት እንችላለን። የተለያየ ኢንስትራክሽኖች አንድ ላይ ተሰብስቦ ፕሮግራም ብለን እንጠራለን። ሴት ኦፍ ፕሮግራም የሚለው ሲ ላይ የተጻፈች ደግሞ የተለያየ ፕሮግራሞች አንድ ላይ ደግሞ ምንድን ነው የሚባሉ? ሶፍትዌር ናቸው። ፕሮግራሞች አንድ ላይ ሲሰበሰቡ ሶፍትዌር ነው ማለት ነው። አሁን ለምሳሌ ፕሮግራመሮች ምንድን ነው? የተለያየ ፕሮግራም በመጻፍ ነው። ከጃቫም ከኤችቲኤምኤልም ከሲ ፕለስ ፕለስም በመጻፍ አይደለም በመጨማመር ነው የተለያዩ ሶፍትዌሮችን ዲዛይን የሚያደርጉ። ስለዚህ
ይሄ ሲ ላይ ሴት ኦፍ ፕሮግራም የምትለው ሶፍትዌር ነው የምትሆነው። እዚህ ጋር ግን ሲኬንስ ኦፍ ኢንስትራክሽን የኢንስትራክሽኖች ስብስብ ወይም ሲኬንሱ ወይም ኦርደሩ ምንድነው አንድ ላይ ፕሮግራም ተብሎ ይጠራል ማለት ነው። ኦኬ 12ኛ ጥያቄ ኮምፒውተር ቫይረስ ኢዝ ኤ ብላንክ ይላል። ኮምፒውተር ቫይረስ ምን ተብሎ ይጠራል? ሶፍትዌር ነው፣ ስፓም ነው፣ ብሮዘር ነው፣ ኔትወርክ ሶፍትዌር ነው። ስለዚህ ኮምፒውተር ቫይረስ ማለት ባይ ዘ ዌይ ፕሮግራም ነው። ግን ፕሮግራም ሆኖ ምንድነው የሚሰራ ስራ ይወስናል ማለት ነው። ምንድነው ዲስትራፕት ያደርጋል። ብዙ አይነት የኮምፒውተር ቫይረሶች አሉ። ዲስትራፕት ያደርጋል ማለት ነው። ሰዎችን ፋይል ሄዶ ኮራፕት ማድረግ ያለ ለራሳችሁ የሚፈልጉበት አላማ ስላለ ሀከሮች ብዙ ጊዜ እንደዚህ አይነት ነገሮች ይጠቀሙበታል፣ ቫይረሶችን ይጠቀሙበታል። ቫይረስ ደግሞ በራሱ በባህሪው ምንድነው ፋይል ጋር ኮምፒውተር ላይ በመግባት ራሱን ያሳድጋል ወይም ደግሞ ይስፋፋል ማለት ነው። ከዛ በኋላ ፋይላችን ሊያበላሽብን ይችላል፣ እንዳይከፈት ሊያደርግ ይችላል፣ ወይም ደግሞ ኢንተራፕት ያደርግብናል ማለት ነው። ስለዚህ ኮምፒውተር ቫይረስ ምን ተብሎ ይጠራል? ሶፍትዌር ነው ማለት ነው። ጀነራሊ ሶፍትዌር ነው፣ የሶፍትዌር አይነት ነው ወይም ደግሞ የፕሮግራም ነው ማለት ነው። ስለዚህ እሱ ሶፍትዌር ነው። which of the following operating system has no start button ይላል። እዚች ጋር ቀደም ባልነው ነው የሲስተም ሶፍትዌር መካከል ወይም ደግሞ ኦፕሬት ሲስተም ብለን የምንጠራችሁ መካከል ስታርት በተን የሌለ የትኛው ነው? ዊንዶውስ 7፣ ዊንዶውስ 8፣ ዊንዶውስ ኤክስፒ ነን ይላል። ስታርት በተን የሌለ የትኛው ነው? ዊንዶውስ 7 ስናይ ስታርት በተን አለች፣ ስታርት በተን አለ። ዊንዶውስ 8 ላይ ግን ስታርት በተን የለም። ስለዚህ ትክክለኛ መልሱ የሚሆነው ዊንዶውስ 8 ነው ማለት ነው። ዊንዶውስ 8 ነው። ስታርት በተን የማናገኝበት ክሊክ ስናደርግ ሌሎቹ ፋይሎችን ማወጣልን እንጂ ስታርት በተን ብሎ የለም ማለት ነው። ሶ 14ኛ ጥያቄ ጋር ስንል ደግሞ ምንድነው ሪስታርቲንግ ኤ ራኒንግ ኮምፒውተር ኢዝ ኮልድ ይላል። ሪስታርቲንግ ኤ ራኒንግ ኮምፒውተር ኢዝ ኮልድ ብላንክ ምን ተብሎ ይጠራል? ኖርማል ቡት፣ ኩል ቡት፣ ኮልድ ቡት፣ ዋርም ቡት ይላል። እዚች ጋር ምንድነው መልሱ? በእርግጥ ኖርማል ቡት የሚባለው ትክክለኛ ሲከፋት ነው። ኩል ቡት ደግሞ ከሱ አሁን ለምሳሌ ብዙ ጊዜ ኮምፒውተር ሲያስቸግረን ኮል ቡት ነው የምናደርገው። ስለዚህ ዋርም ቡት ደግሞ ምንድነው እንደዚህ ሪስታርት ስናደርግ ወይም ደግሞ መልሰን እየሰራ ያለ መልሰን ሪስታርት ስናደርግ ምን ይባላል? ዋርም ቡት ይባላል ማለት ነው። ስለዚህ ሪስታርቲንግ ራኒንግ ኮምፒውተሩ ራን እያደረገ ያለ ሪስታርት ስናደርግ ምንድነው ዋርም ቡት ይባላል። ቡት ማለት በመጀመሪያ ኮምፒውተራችን ቅድም መጀመሪያ ጥያቄ አካባቢ ላይ እንደሰራ ነው ፖስት ወይም ደግሞ ፓወር ኦን ሰልፍ ቴስት ሲያደርግ ቼክ አድርጎ ነው ብያቸዋለሁ። ሃርድዌር ፓርቶቹን ሌሎቹን ኮምፖነንቶች ፕላግ ኢን ተደርጓል ወይ አለ የሉም የጎደለ ይነግረናል። ያ ሲያደርግ ምንድነው ኖርማል ቡት ነው ማለት ነው። ኖርማል ቡት እየጀመረ ነው። ከዛ በኋላ ግን እየሰራ ራኒንግ እያደረገ ሪስታርት ስናደርግ ምን ይባላል? ወርም ቡት ይባላል ማለት ነው። ምክንያቱም ወርም የተባለበት ራኒንግ እየሰራ ነበረ ኮምፒውተሩ ግን ሪስታርት እንደገና እያደረግ ነው ወይም ቢዚ ሆኖብን ሊሆን ይችላል። በተለያየ ኬዝ ስናደርግ ወርም ቡት ተብሎ ይጠራል ማለት ነው። ኦኬ 15ኛ ጥያቄ ደግሞ ምንድነው የምለው ማይክሮሶፍት ኦፊስ ታይፕ ኦፍ ብላንክ ይላል ወይም ደግሞ የታይፕ ኦፍ ምንድን ነው? ስለዚህ በመጀመሪያ ማወቅ ያለብን ማይክሮሶፍት ኦፊስ ስንል ብዙ አፕሊኬሽኖችን ከስር አለ። ማይክሮሶፍት ኦፊስ ካምፓኒ ምን አይነት አፕሊኬሽኖች አለ ብለ ስናይ እነ ማይክሮሶፍት ኤክሴል፣ እነ ማይክሮሶፍት ወርድ፣ ማይክሮሶፍት ፓወርፖይንት፣ ማይክሮሶፍት ፐብሊሸር እና የመሳሰሉ የተለያየ ሶፍትዌሮች አሉ ማለት ነው። ስለዚህ እነዚህ ሶፍትዌሮች ምን አይነት ሶፍትዌር ነው ወይም ደግሞ ከሁለቱ የሶፍትዌር አይነቶች የትኛው ስር ይመደባሉ የሚል ማወቅ ያስፈልገናል። ስለዚህ ኤ ላይ ምንድነው የምለው አፕሊኬሽን ሶፍትዌር ይላል፣ ቢ ላይ ዩቲሊቲ ሶፍትዌር ይላል፣ ሲ ላይ ሲስተም ሶፍትዌር፣ ዲ ፌርምዌር ሶፍትዌር። ሶ ትክክለኛ መልሱ የሚሆነው የቱ ነው? ኤ አፕሊኬሽን ሶፍትዌር ነው ማለት ነው። ምክንያቱም ደግሞ ለምንድነው አፕሊኬሽን ሶፍትዌር ነው? ለምንድነው አፕሊኬሽን ሶፍትዌር ብለን የመለስ ነው? አፕሊኬሽን ሶፍትዌር ማለት ቅድም ለማብራት እንደሞከርኩት ምንድነው የተሰሩበት አላማ አላችሁ። የተሰሩበት አላማ ለተወሰነ ለስፔሲፊክ የሆነ ፐርፐስ ብቻ ነው። ለስፔሲፊክ ፐርፐስ ወይም ደግሞ ለተወሰነች አላማ ብቻ ነው የሚሰሩ። ይሄ ማለት ለምሳሌ ማይክሮሶፍት ወርድ ቴክስቶችን ለመጻፍ፣ ኤዲት ለማድረግ፣ ኢንሰርት ለማድረግ የመሳሰሉ ነገሮች ለመስራት ብቻ ነው የሚሰራ። ፓወርፖይንት ጋር ስትመጡ ደግሞ ምንድነው ፕሬዘንቴሽን ለማቅረብ ይጠቅመናል። ማይክሮሶፍት ኤክሴል ጋር ስትመጡ የተለያየ ካልኩሌሽኖችን ለመስራት ልክ እንደ ራንክ ያሉ ግሪድ፣ ማክሲመም፣ ሚኒመም
አካውንት የመሳሰሉ ነገሮችን ፔሮል የመሳሰሉ ነገሮችን ለመስራት ብቻ ይጠቅመናል ማለት ነው። ፐብሊሸርም እንደዛው ነው። ከዛ ውጭ ለምሳሌ ማይክሮሶፍት ወርድ ላይ ወይም ደግሞ በኤክሴል ተጠቅማችሁ ኢንተርኔት መጠቀም አትችሉም፣ ጌም መጫወት አትችሉም፣ ሌላ አገልግሎት አይሰጠንም ማለት ነው። በዚህ ምክንያት ምንድነው አፕሊኬሽን ሶፍትዌር ማለት ኢትስ ዲዛይንድ ፎር ዘ ስፔሲፊክ ታስክ ኦንሊ ወይም ደግሞ ለተወሰነች አገልግሎት ብቻ ዲዛይን የሚደረጉ የሶፍትዌር አይነት ተብለው ይጠራሉና ማይክሮሶፍት ኦፊስ ሶፍትዌሮችም አሁን የጠራችሁ ወይም ደግሞ የዘረዘርኳችሁ አጠቃላይ አፕሊኬሽን ሶፍትዌር ተብሎ ይጠራሉ ማለት ነው። ስለዚህ የዛሬ ቪዲዮ ይሄ ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ አድርጉልን። አመሰግናለሁ።